በማዕከላዊ ጎንደር ዞን ምስራቅ በለሳ ውስጥ የሚገኘው የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም ገዳማዊ ልማት ለቤተ ክርስቲያን ትሩፋት በሚል ጥቅምት 16 ቀን 2018 ዓ.ም በዕለተ እሑድ ከቀኑ 5 ሰዓት ጀምሮ በሚሊኒየም አዳራሽ መንፈሳዊ ጉባኤ አዘጋጅቷል። በዚህም መሠረት ወደ አየር መንገድ በሚወስደው መንገድ በኩል ያለው የክብር እንግዳ መግቢያ ጥሪ ለተደረገላቸው እንግዶች ብቻ ሲሆን ጥሪ ከተደረገላቸው ውጭ በዚህ በር መጠቀም የተከለከለ ነው። በእንግዶች የአዳራሽ ዋና መግቢያ በስተቀኝ አቅጣጫ የመኪና ማቆሚያ ሲሆን ከዋናው መግቢያ በር ላይ በተዘጋጀ ቦታ በግራ በኩል የመረጃ ዴስክና ቅሬታ ማቅረቢያ ዴስክ፣ በቀኝ በኩል የገዳሙ ምርቶች መሸጫ ይገኛል። ወደ ዋናው መግቢያ በር በሁለት የተከፈለ ሲሆን ሴቶች በቀኝ አቅጣጫ፣ ወንዶች በግራ አቅጣጫ ያሉትን በሮች ወደ አዳራሹ ለመግባት መጠቀም ይኖርባቸዋል። በስናፕ ፕላዛ በኩል ያለው ሌላኛው መደበኛ መግቢያ ለምዕመናን ክፍት ሲሆን በመግቢያው በቀኝ አቅጣጫ የደህንነት የፍተሻ ጣቢያ ይገኛል። ምዕመናን ለፍተሻ በመተባበር ግዴታቸውን ሊወጡ ይገባል። በግራ አቅጣጫ የምዕመናን መኪና ማቆሚያ ተዘጋጅቷል። በቀኝ በኩል ያለው የደህንነት ጣቢያ እንዳለፉ በቀኝና በግራ በኩል የመጸዳጃ ቤቶች ይገኛሉ። በአዳራሽ መግቢያ በር በቀኝ አቅጣጫ የመጀመሪያ የሕክምና እርዳታ መስጫ ጊዜያዊ ክሊኒክና አምቡላንስ ይገኛሉ። በአዳራሽ ዋና መግቢያ በስተግራ የመረጃ መስጫ ደስክና የቅሬታ ማቅረቢያ ዴስክ፣ በስተቀኝ የገዳም ምርቶች መሸጫ ለምዕመናን ክፍት ናቸው። የመጀመሪያ የአዳራሽ ዋና መግቢያን እንዳለፉ ጸበል ጻድቅ ሲኖር ወደ አዳራሹ ለመግባት ሁለት በሮች ሲኖሩ በግራ በኩል የወንዶች መግቢያ፣ በቀኝ በኩል የሴቶች መግቢያ በመሆኑ ምዕመናን በመመሪያው መሠረት ይግቡ። ለአካል ጉዳተኞች ብቻ የተዘጋጁ መቀመጫዎችም ይገኛሉ። ከመድረኩ ፊት ለፊት ያሉ መቀመጫዎች የአገልጋዮች ማረፊያ ቦታዎች ናቸው። አዳራሹ 10,000 ሰዎችን ማስተናገድ እንደመቻሉም በአስተባባሪዎች በሚሰጠው መመሪያ መሠረት ምዕመናን በተዘጋጁ ወንበሮች መቀመጥ ይችላሉ። መዝሙር ምዕራፍ 24 ቁጥር 6 ይህች ትውልድ እርሱን የምትፈልግ ናት፣ የያዕቆብን አምላክ ፊት የምትፈልግ እንዳለ ልበ አምላክ ቅዱስ ዳዊት በዚህ ጉባኤ ላይ የገዳማውያኑን ጥሪ ተቀብላችሁ ለምትገኙ ሁሉ ክብርን ይስጥልን፣ በቃሉ በረከት ፍሬ የምናፈራበት ይሁንልን። Thank you.